አትልም እንዴ ነው ነገሩ አለበለዚያማ የሷ ድምጽ ጠፋ ምን ጉዳያቸው ሳውዲ ሄደችው ነጠላ ዜማ ልትለቅ አይደል በአረብ ቴሌቪዥን ዘልቃ መግለጫ ልትሰጥ አይደል ውጭ ሀገር ብር የምትልክ ልጅ ያለችው ሰው የተላከለትን ብር እሱ ከሚያውቀው በላይ ጎረቤቱ ምንም ያውቃል እውነት ለመናገር ከተራካይማ ቡና ላይ ስለ ዝናብ ስለ አዝመራ ማውራት ቀርቷል ለቅሶ ላይ ስለ ሟች ማውራት ለሟች ማልቀስ ቀርቷል ሰርግ ላይ ስለ ድግሱ ስለ ሙሽሮቹ ማውራት ቀርቷል ወሬው ሁሉ የገሌ ልጅ እንያል ላከች የገሌ ልጅ እንያል ሽብር ለጥሎሽ ከጅዳ ጮኛውን ይካሳሰረ የተላከው ብር ጎረቤት ሁሉ ተሰብስቦ ቢቆጥረው ጧት የተጀመረ ማታ ላይ ነሲስ ተቆጥሮ አበቃው ይሄው እንትና ቤቱ ቁጭ ብሎ በሴት ልጅ አለፈለት የተረከበውን ብር በጆንያ አስሮ አስቀመጣው እንግዲህ እድሜ ይስተው እንጂ ሻመት ተኝቶ ቢበላ ያገባድደውም እየተባለ ነው ይባላል የገሌ ልጅ ከአረብ ሀገር ብር ልካ የገዛችው ቤት ይሄን ያልቆርቆሮ ነው አሉ የእንትና ልጅ ከገዛችው በምን ያህል መብለጡ ይሆን በቃ የእግር ቤት ወሬ ሁሉ ይሄው ህዝቡ ስራ ፈቶ ልጅ ያላከውም የስደተኛውን ብር ሲደምር ሲቀንስ እንቅፋቷል የሂሳብ ስራው ከአዋቂው አልፎ ህፃናት ሁሉ ለሂሳብ ስሌት ጣታቸውን ዘርጉ እየተባሉ የብር መቁጠሪያ ሆነው እንቅፋቷል አሉ ሰው እኮ የራሱ ልጅ ለመበዘዝ የማይፈጥረው ምክንያት የለም ሰራ አድርገው ወደ ሀገራቸው ሳይመለሱና ምንጩ ሳይደርቅ ነጠቅ ለማድረግ ሰው ስራ መፍጠሩ ሰበብ አስባብ ሲፈጥር ነው አሉ ጀምሮት የምትገባው ካላማናችሁ እስኪ አንድ ቀን ልጁን አረብ ሀገር ከላከ ወላጅ ጋር አሳልፉ ወሬ ሁሉ ያቺ ልጅ እኮ ብር ከላከች ወር አለፋት ብቻውን ታገኙታላችሁ እንዲያው ምን ችግር አጋጥሟት ይሆን የሚለው ቤተሰብ በጣም ጥቂት ጭራሽ አንዳንድ ቤተሰብማ የብዝበዛው ክፋት ከልክ አልፎ ፉክክር ደረጃ ደርሷል አሉ እናት በአንድ በኩል ይፎካከራሉ ለእናት የተላከው ብር ትንሽ ከበለጠ አባት ይነሳና ለእናትሽ ይሄን ያህል ልከሽ የኔን ያሳነሽው እኔ አባትሽ አይደለሁ ቆላ ደጋ ብያላት አደኩሽም እምባይ እየተናነቀው ይወርድባታል የወቀሳ ጉስ ያልጎደጉድባት ልጅ ትደነግጥና ለሚቀጥለው ለአንተ በርከት አድርጌ ልክልሃለሁ ትላለች ለሚቀጥለው ደግሞ የአባት በልቶ ሲመጣ እናት ለጠላውን አዘግዝጋ ትነሳለች ለአባትሽ ይሄን ያህል ልከሽ የኔን የቀነስሽው እኔ 9 ወር አርግዣ አልለኩሽም እናትሽ አይደለሁም ጡቴን አልጠባሽም ልጅቱ እንደፈረደባት ትደነግጥና ለሚቀጥለው ጨምሬ ልክልሻለሁ ብላ ታርፋለች ይሄ የሚቀጥለው ቀን መቼ እንደሚያበቃ ባይታወቅም እህትና ወንድም በአንድ በኩል ይፎካከራሉ እህት ትነሳና ለወንድምሽ ታች ስክሪን ሞባይል ልከሽ ለእኔ ጠቅ ሞባይል ላክሽልኝ እኔ ድሮ ሰው ነኝ አስቀምጬልሻለሁ ከፈለሽ መተሽ ውሰጂው ከፈለሽ ቋንጣ አስከዩ እና ገንቦቷ ታዘረብባለች አረብ ሀገር ያለችው እህቷ መንዘሩን ባታይላትም የፈረደባት ስደተኛ በቃ እሱ ለእንትና ልጅ ላኪለት ሌላ ዘመናዊ ልክልሻለሁ ትላታለች ከዚያ ያጠቅጠቅ የድሮ ሞባይል ምንም የማያውቅ ነጭ ዳይ ድሮ ሰው ይፈልግና ገጠር ይላካል ጉድ እኮ ነው አምናና ሀጫምናም ድሮ ተባሉ ከዚያም ይሄ ድሮ ሰው ሞባይል ማለት የሚበላ ይሁን የሚጠጣ የዚያን ዕለት የሚያውቅ ሊሆን ይችላል መላርጋት ማንዋልንካት ስትጮህ በምን ዝም ላትበላት ጊዜው ስትጮህ እየተንዘፈዘፈች እያስቸገረችኝ ስለሆነ በረጅም ገመድ አስሬ ብጎትታት ምን ልሁን ትላለች እያለ ባለ ሞባይል ይሆናል ወደ ፉክክሩ እንመለስ ለሚቀጥለው ደግሞ ለእህትና ለወንድም ልብስ ሲላክ ወንድም አካኪ ዘራፍ ይላል ለእሽን ሁሉ ልብስ ልከሽ ለእኔ ግን ልብሱ የወጣበትን ሻንጣ በካልቾ ብሎት ይወጣል እህቱ አረብ ሀገር በስራ ካልቾ ያገኘችውን ትልካለች እሱ በነፃ ለምን ተሰጠኝ ብሎ በካልቾ ይማታል ሰው በራሱ ልጅ ላይ እንዲህ አይነት የቤተሰብ ደርቢ ይጫወታል ቤተሰብ እግር ኳስ ሲጫወት ኳሷ አረብ ሀገር ያለች ልጅ ናት አንዱ ወደ ይጠልዛታል ሌላው ወደ ይጠልዛታል በጣም የሚገርመው ነገር ይቺ ልጅ ከአረብ ሀገር ተይዛ ወይም በበቃኝ ወደ ሀገሯ ብትመለስ ከአንድ ሳምንት በላይ ከጎኗ የሚሆን አይገኝም ዘመን ለመጠየቅ ብትፈልግ እንኳን ቤተሰቡ ውስጥ ሌላ ፉክክር ይፈጠራል አንተ ተከተላት አንቺ ተከታያት እኔ ስራ አለብኝ እኔ ትምህርት አለብኝ አንዳንዱ ቤተሰብ ፉክክር ውስጥ ደግሞ አጎትና አክስትም ይሳተፋሉ አሉ ሄሎ አጎትሽም ቀርቧል አናግሪው ትባላለች ሄሎ አጎቴ ከማለቷ አጎታ ቤቱን መዘዘር ይጀምራል አረ ደግ አጎት እንደዚህ ሳልጠፋሽም ለመሆኑ ይሄን ያህል ጊዜ ስትቆይ ለኔ ቡና መግዣ አጥተሽ ነው ያኔ እናትሽ አንቺ ልትወልድ ምጥ ይዟት በጨለማ አዋላጅ ፍለጋ የተንከራተትኩ ዲፍረድ እንባል ንቅ ያደርገዋል ለካ ያኔ አዋላጅ የፈለገው የምትወለደው ልጅ በሰላም ተወልዳ አድጋ አረብ ሀገር ሄዳ የቡና መግዣ እንድትልክለት ነበር አክስት ትቀርባለች አረ ለመሆኑ አረብ ሀገር መሄድ አክስትነትን ያረሳል እንዴ ቤተሰቦችሽን ከአንድ አይሉ ሁለት ጊዜ ልብስ በልብስ ታንበሽብሽ ለኔ አንዲት ቁራጭ አጣሽልኝ
አንዲት ቁራጭ ቢሰጧት እኮ ለቤተሰቡ አልሆን ያለውን መርጠው ውራጅ ሲሆንባቸው መጣያ ሲያጡ ወደ የወረወሩት ማለት አይቀርም ነበር። ወቀሳዋን ትቀጥላለች። እኔማ እድሌ ነው፣ ዘመድ አይወጣልኝም፣ እጅ አመድ አፋሽ ነው። ያኔ እናትሽ አንቺን የወለደች ጊዜ አገልግል ሙሉ የነጭ ስንዴ ዳቦዬን ተሸክሜ መጀመሪያ የጠየቅኳት እኔ ነበርኩ። አንቺ ግን ረሳሽኝ። ብቻ ያኔ የተሸከምኩት ዳቦ ይፍረድ። ስልኩ ላይ ለቅሶ በለቅሶ ትሆናለች።